በኢፌዴሪ ትምህርት ሚኒስቴር እየተገነባ የሚገኘው የልዩ አዳሪ ትምህርት ቤት ፕሮጀክት የግንባታ አፈጻጸሙ 92% መድረሱን ተገለጸ። 92% ፊዚካል ፕሮግረስ ደርሰናል። ኦሬዲ እንደምታዩት ነው፣ ወደ ማለቅ ነው ያለው። እንደሚታወቀው ሐምሌ 9 2016 በትምህርት ሚኒስቴር አሰሪ መስሪያ ቤት በኤምኤች ኢንጂነሪንግ አማካሪና በጄፎር ኮንስትራክሽን ሪል ስቴት ኮንትራክተር ውል ተገብቶ ስራ መጀመራችን ይታወቃል። በትምህርት ሚኒስቴር ሙሉ ወጪነት ወደ 612 ሚሊዮን ብር በጅቶ በከተማ አስተዳደር ደግሞ በቡይ ከተማ አስተዳደር የተሸፈነ የካሳ ክፍያ ስራ መጀመራችን ይታወቃል። ትምህርት ሚኒስቴር ተጨማሪ የስራ ማስፋፊያ፣ የተማሪ ማደሪያ፣ ክላስሩሞች፣ አንዳንድ ጠቃሚ ነው ብሎ ያሰባቸውን አንዳንድ ህንጻዎች ጨምሮ በሐምሌ 20 2017 ሌላ ተጨማሪ ኮንትራት የማስፋፊያ ኮንትራት በማስገባቱ ምክንያት ተማሪዎችን እዚህ ማምጣት ባንችልም ተማሪዎች እንዳይዘገዩ ተብሎ ወልቂጤ ዩኒቨርሲቲ ወደ 250 ተማሪዎችን አስገብተን እዛ እየተማሩ እንደሆነ ይታወቃል። አሁን ኮምፕሊትሊ ኦሬዲ ወደ 92 ደርሰናል። ህንጻውን የውስጥ ለውስጥ አስፋልቶቹን ኮብልስቶኖችን እና ሙሉ አጥሩን እንደጨረስን ተማሪዎችን ወደዚህ እናመጣለን። እንደዚህ አዳሪ ትምህርት ቤቶች በየሀገሩ መስራቱ የነገዋን ዕጣ ፈንታ የሀገሪቷን ዕጣ ፈንታ እንደሚወስኑ ይታወቃል። መንግስትም ይሄን በመረዳት በየሀገሪቷ ላይ እንደዚህ አይነት ከ13 ያላነሱ አዳሪ ትምህርት ቤቶች ከ50 ያልበለጡ ሞዴል ትምህርት ቤቶችን እየገነባ ነው እንደ ትምህርት ሚኒስቴር። ይሄ መደረጉ ለነገ ኢትዮጵያ ጥሩ ተስፋ ነው ብዬ አምናለሁ። ሙሉ ግቢያችን ውስጥ አሁን ትምህርት ቤታችን ውስጥ የሚያካትቱት ኮምፓርትመንቶች አሉ። ማደሪያ እንደምታዩት ይሄ የወንዶች ማደሪያ ነው።
የሴቶች ማደሪያ አለ። ወደ 24 25 የሚጠጉ ፌዝ 1 ፕሮጀክቶች ላይ ወደ 24 የሚጠጉ ህንጻዎች አሉ። የኤድብል አለ፣ የስነ ጥበብ አለ፣ መዝናኛ አለ፣ ካፍቴሪያዎች አሉ፣ ስቶሬጆች አሉ፣ የመምህራን የዳይሬክተርና የምክትል ዳይሬክተር መኖሪያ አለ፣ የተለያዩ ክሊኒኮች አሉ። ሁሉን ያካተተ ነው። የጥበቃ ቤቶች ሁሉም ዘመናዊና ደረጃቸውን የጠበቁ ህንጻዎች ናቸው። እንደሚታወቀው አዳሪ ትምህርት ቤቶች አሁን ላይ ሙሉ ሀገሪቷ ላይ ትንሿ ዩኒቨርሲቲ በለው ሙሉ ሀገሪቷ ላይ ያሉ ተማሪዎች ከ8ኛ ክፍል ጥሩ ነጥብ ያመጡ ጥሩ ነጥብ የሰቀሉና ሙሉ ወጪያቸውን ችሎ አዳሪ እዚሁ ሙሉ ቤተሰቦቻቸው ጋር ተለይቶ እንደ ዩኒቨርሲቲ እዚህ የሚመጡበት ከመላው ሀገሪቷ ነው። ከመላው ሀገሪቷ ነው አሁንም የመጡት። ወልቂጤ ያሉት ከተለያየ ሀገር ነው እየመጡ እዚህ የሚማሩት። በአጠቃላይ በዚህ በቡይ አዳሪ ትምህርት ቤት ምዝጋና የሚያስፈልገው ማህበረሰቡ ፕሮጀክት መጣብኝ መሬቴን ልለቅ ነው ሳይሆን ፕሮጀክት መጣልኝ ብሎ ይዞታውን ለቆ ይሄ ለነገ ለኔ ትውልድ ነው ለኔ ልጅ ነው የሚል አይነት የልማታዊ ስሜት ስላለው መሬቱን ለቆ በጊዜ ስራችንን ጀምረን እንድናጠናቀቅ ስላደረገ ትልቅ ክብርና ምስጋና አለኝ። መንግስትም ይሄን ተረድቶ ሌላ ፕሮጀክት እንዲያመጣላቸው ከወዲሁ ተስፋ አደርጋለሁ። በዚህ አጋጣሚ ማመስገን የምፈልገው የከተማውን አስተዳደር ነው። የከተማው አስተዳደር በምንፈልገው ሰዓት ላይ እየተገኘ ጉዳዮቹን በቅርበት እየተከታተለ መሆኑን ይታወቃል። በዚህም ትልቅ ምስጋናና አክብሮት አለን። ፕሮጀክቱ ያው በእየተፋጠነ ኳሊቲውና ጥራቱንና ፍጥነቱን ጠብቆ እየሄደ ነው። በቅርብ ጊዜ ይሄ ነው በማይባልበት ቅርበት ጊዜ ተማሪዎችን ወደዚህ የማምጣት ስራ ነው እያያዝን ያለ ነው። ፕሮጀክቱ በዚህ ላይ ነው ያለው።